በዛሬ ቪዲዮአችን ስለ ዱባ ፍሬ ጥቅም እናያለን። አብዛኛው ሰው ዱባ አይወድም፣ በጣም ይጠላል። በእርግጠኝነት ከዚህ በኋላ ግን ፍሬውን ተወዱታላችሁ። የዱባ ፍሬ ብዙ ጠቃሚ የሆነ ንጥረ ነገሮች አሉት። በመጀመሪያ በዱባ ፍሬ ውስጥ ምን ንጥረ ነገሮች አሉ የሚለውን ስንመለከት በዋናነት ፕሮቲንን እናገኛለን። ከዛ ባለፈ የራሱ ፋት አለው፣ ቫይታሚን ኢ፣ ቫይታሚን ኬ፣ ዚንክ፣ ፎስፈረስ፣ ኦሜጋ 3 ፋቲ አሲድ፣ ማግኒዥየም፣ ኮፐር የመሳሰሉ ትላልቅ ይዘቶች አሉት። በውስጡም ከፍተኛ የሆነ የዚንክ መጠን ስላለው በሽታ የመከላከል አቅምን ይጨምራል። በ100 ግራም የዱባ ፍሬ ውስጥ 54 ግራም ካሎሪት፣ 446 ካሎሪን እና 19 ግራም ፕሮቲን የያዘ ነው። ነገር ግን የብለድ ቲነር መድኃኒት የምትወስዱ ሰዎች ለምሳሌ ዋርፋሪን እና እንደ ሄፓሪን መድኃኒቶችን የምትወስዱ ሰዎች ይህን ነገር ብዙ ጊዜ እንድትወስዱ አይፈቀድም። እንግዲህ እነዚህ ሁሉ ከላይ የጠቀስናቸው ነገሮች ለሰውነትም ጥቅም ይሰጣሉ ስንል አንደኛ የዱባ ፍሬ ጥቅም ለእንቅልፍ እጦት ነው። በተለያየ መንገድ ለሚመጣ የእንቅልፍ እጦት የዱባ ፍሬን ብትመገቡ በጣም ሰላማዊና ጤናማ እንቅልፍ እንድትተኙ ያደርጋል። ሁለተኛ ጭንቀትን ያስወግዳል። ሰውነታችን ላይ የስትረስ ሆርሞን ሲጨምር በተለያየ መንገድ ከፍተኛ ጭንቀት ውስጥ በምትገቡበት ጊዜ የስትረስ ሆርሞን ሰውነት ላይ ሲጨምር ይህ የዱባ ፍሬን ብትመገቡ ስትረስ ሆርሞን እንዲቀንስ ስለሚያደርግ የነበረባችሁ ጭንቀት እየቀነሰ ሰውነታችሁ ዘና እንዲል ያደርጋል። ሌላው የሆድ ድርቀትን ለመከላከል ነው። የሆድ ድርቀት ያለባችሁ ሰዎች ጤናማ በሆነ መንገድ የዱባ ፍሬን በመመገብ የዱባ ፍሬ አንጀት የማለስለስ ትልቅ አቅም አለው። ይህ ከአንጀት ከሆድ ዕቃ ጤና ጋር ተያይዞ ከፍተኛ ጠቀሜታ አለው። ሆድ ድርቀት ካለባችሁ የዱባ ፍሬን ብትመገቡ መልካም ነው፣ ምክንያቱም በውስጡ ፋይበር ስላለው ነው። ይህ ዱባ ፍሬ ውስጥ ያለው ፋይበር በከፍተኛ ሁኔታ ለአንጀት ጤና ተስማሚ ነው። ሆድ ድርቀትንም እንደዚሁ ለማስወገድ ይረዳል። ሌላው ደግሞ አላስፈላጊ ካሎሪን ወደ ሰውነታችን እንዳናስገባ በማድረግ በተለይ ክብደት መቀነስ ለምትፈልጉ ሰዎች በጣም ይረዳችኋል። ምክንያቱም የዱባ ፍሬን ብትመገቡ ሰውነታችሁ ከተለያዩ ምግቦች ከፍተኛ ካሎሪን እንዳትወስዱ የማድረግ አቅም አለው። ይህ ደግሞ ሰውነት ላይ የተከማቸን ስብ እንዲቀንስ በማድረግ ክብደታችሁን እንድትቀንሱ፣ ቦርጭ እንድታጠፉ፣ የተስተካከለ አቋም እንዲኖራችሁ ለማድረግ ይረዳል። ስለዚህ ከክብደት መቀነስ ውፍረትም ጋር ተያይዞ የዱባ ፍሬ ትልቅ ጠቀሜታ አለው። ሌላው ከደም ውስጥ ስኳር ጋር ተያይዞ በተለይ የደም ውስጥ ስኳር በከፍተኛ ሁኔታ ይቆጣጠራል። በዋናነትም ለታይፕ 2 ስኳር እንዳትጋለጡ ይረዳችኋል። ምክንያቱም ይህ የደም ውስጥ ስኳር ከፍ ዝቅ የሚል ከሆነ የዱባ ፍሬን ስትመገቡ የደም ውስጥ ስኳርን የመቆጣጠር አቅም ስላለው ለታይፕ 2 ስኳር ህመም እንዳትጋለጡ ይረዳል። ለስኳር ህመምተኞችም የዱባ ፍሬ በጣም ተስማሚ እንደሆነ ማወቅ አለባችሁ። እናም በፖታሲየም የተሞላ ስለሆነ ከልብ ጤና ጋር ተያይዞ በዚህ የዱባ ፍሬ ውስጥ የምናገኘው ማግኒዥየም፣ ዚንክ፣ ፖታሲየም ለዚህ ለልባችን ጤና በጣም ተስማሚ ናቸው። ከዛ ባለፈ ጤናማ ፋት አለው። ይህ ጤናማ ፋት የልባችን መስሎች ጤናማ እንዲሆኑ ያደርጋል። የደም ዝውውራችንን ያስተካክላል። ከልብ ጤና ጋር ተያይዞ ትልቅ አስተዋጽኦ ያደርጋል። ከዚሁ ጋር ተያይዞ ከፍተኛ የደም ግፊትን ይቆጣጠራል። የደም ግፊትን ብቻ ሳይሆን ከሰውነት ላይ መጥፎ ኮሌስትሮል እንዲቀንስ ያደርጋል። ሌላው ምክንያቱም ማግኒዥየም በዱባ ፍሬ ውስጥ እናገኛለን። ይህ በዱባ ፍሬ ውስጥ የምናገኘው ማግኒዥየም ደግሞ ለአጥንት ጥንካሬ ትልቅ አስተዋጽኦ ያደርጋል። ከዛ ባለፈ ጡንቻችንን የማፍታታት ባህሪ ያለው፣ ጡንቻ እንዳይኮማተር የማድረግ አቅም አለው። ከጡንቻ ጋር ተያይዞ ከአጥንት ጤና ጋር ተያይዞ እንዲሁ የዱባ ፍሬ ከፍተኛ ጠቀሜታ አለው። ሌላው ለቆዳ ጤንነት ይጠቅማል። የፀሐይ ጨረር የሚያደርሰውን ጉዳት ይቀንሳል። ዱባ ውስጥ ያለው ቫይታሚን ኢ በተለይ ለቆዳ ጤንነት፣ ለቆዳ ውበት ነው ተስማሚነቱ። የቆዳ ውበትን ለመጠበቅ፣ ለስላሴነቱን፣ ወዙን ለመጠበቅ ትልቅ አስተዋጽኦ ያደርጋል። ሌላው ቅድም እንዳልነው በሽታ የመከላከል አቅምን እንደዚሁ ይጨምራል። የቫይታሚን ሲ ምንጭ ስለሆነ በተለይ የደም ቱቧችን ጤናማ እንዲሆን የማድረግ ትልቅ አቅም አለው። ሌላው ከወንዶች ጋር ተያይዞ ለወንዶች የዘር ፍሬ ምርት እጅግ ትልቅ አስተዋጽኦ ያደርጋል። ምክንያቱም በዱባ ፍሬ ውስጥ የምናገኘው እንደ ዚንክ ያሉ፣ ቫይታሚን ኢ ያሉ ትላልቅ ንጥረ ነገሮች በተለይ ከወንዶች ጋር ተያይዞ ከዘር ፈሳሽ ምርት ጋር ተያይዞ ትልቅ አስተዋጽኦ ይሰጣችኋል። ለቴስቶስትሮን ምርትም እንደዚሁ ይረዳል። ለመካንነትም ወንዶች እንዳይዳረጉ ያግዛል። የዱባ ፍሬ ሌሎች ዘርፈ ብዙ ጥቅሞችም አሉት። የመገጣጠሚያ ህመምን ያስታግሳል። የኩላሊት ጠጠር እንዳይፈጠር ያደርጋል። የደም ግፊትን ይቀንሳል። ኮሌስትሮልን ይቀንሳል። በኦሜጋ 3 የበለጸገ ነው። ሌላው ደግሞ ዱባ ፍሬ ዘይት ማዘጋጀትና መጠቀም ይቻላል። ይህ የዱባ ፍሬ ዘይት ዘርፈ ብዙ ጥቅም አለው። የዱባ ፍሬ ዘይት የራሰ በረሃነት መንስኤ የሆነውን ኢንዛይምን የመስራት አቅም በመቀነስ ቀጣይነት ያለው የፀጉር መነቃቀል፣ የፀጉር መመለጥ እንዳይኖር ያደርጋል። ብሎም ደግሞ የቀጨጨን የፀጉር ዘለላዎች እንዲያንሰራሩ ያግዛል። የዱባ ፍሬ ዘይት መጠቀም አልፔሺያ በተለምዶ ላሽ የምንለውን መመለጥን ያክማል። የፀጉር ብዛትን ይጨምራል። እንዲሁም ራሰ በረሃነት እንዳይከሰት ይረዳል። የዱባ ፍሬ ዘይት ጸረ እርጅናና
በሚያበረታቱ አንቲኦክሲዳንት እጅግ የበለጸገ በመሆኑ ጸረ እርጅናን፣ ያለ እድሜ የሚመጡ መሸብሸብ፣ ጥቋቁር ነጠብጣብን በማንሳት በተፈጥሮ መንገድ ቆዳን ያድሳል። እንዲሁም ወደ ቆዳ ውስጥ ዘልቆ በመግባት ቆዳን ያለሰልሳል። እንግዲህ እነዚህ ሁሉ ያየናቸው ጥቅሞች ከዱባ ፍሬ የምናገኛቸው ናቸው። ታዲያ የዱባ ፍሬን እንዴት እንመገበው? ይህን ጥቅም ለማግኘት ስንል በብዙ መልኩ መመገብ ይቻላል። አንደኛ በወይራ ዘይት ለውሰን ለጣዕም ትንሽ ጨው አድርገን ቆልተን መጠቀም እንችላለን። ሁለተኛ እንደ ለውዝ ምንም ነገር ሳንጨምርበት ቆልቶ መመገብ ይቻላል። እና ደግሞ የዱባ ፍሬ በጣም መብሰል የለበትም። በቀን እንድትወስዱ የሚፈቀደው ወደ 30 ግራም ወይንም ደግሞ ግማሽ ካፕ አካባቢ ነው። ታዲያ ለምንድነው ይህን ሁሉ ጥቅም ከዱባ ፍሬ ማግኘት የምንችል ከሆነ ለምንድነው በቀላሉ የምናገኘውን የዱባ ፍሬ ተጠቅመን ይህን ጥቅም የማናገኘው? ሁላችንም በአቅራቢያችን የዱባ ፍሬ ማግኘት ስለምንችል እንደሚመቸን አድርገን ለራሳችን በሚስማማን መልኩ እያደረግን የዱባ ፍሬን ጥቅም ማግኘት እንችላለን። ስለዚህ ከዚህ በኋላ ዱባ ባንወድ እንኳን ፍሬውን ለብዙ ጥቅም ልንጠቀመው ስለምንችል ለሰውነታችንም ደግሞ እጅግ በጣም የሚጠቅም ንጥረ ነገሮችን የያዘ እንደሆነ አይተናል። ከዚህ በኋላ የዱባ ፍሬን አንጥልም ወይንም ደግሞ ከዚህ በኋላ የዱባ ፍሬን መመገብ እንጀምራለን። ጥቅሙንም ማግኘት እንችላለን። ይህን ቪዲዮ አይታችሁ ከወደዳችሁት ላይክ በማድረግ እንዲሁም ደግሞ ይጠቅማል ካላችሁ ለሌላ ሰው ሼር በማድረግ እንዲሁም ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ አዳዲስ ቪዲዮ ሲለቀቅ እንዲደርሳችሁ ደግሞ የደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ።